በልጅነታችሁ ስንት ሰዓት ነበር ወደ ቤት የምትገቡት? እድሜያችሁ 9 ዓመት ከሆነ መግባት ያለባችሁ ከምሽቱ 12 ሰዓት ነው። እድሜያችሁ ደግሞ 10 ዓመት ከሆነ ወደ ቤት መግባት ያለባችሁ ከምሽቱ 12 ሰዓት ተኩል ነው ማለት ነው። እንዲሁም ደግሞ እድሜያችሁ 11 ዓመት ከሆነ እስኪጨልም ድረስ ወይም ደግሞ እስኪመሽ ድረስ መግባት አለባችሁ። እድሜያችሁ ደግሞ 12 ዓመት ከሆነ መግባት ያለባችሁ ከምሽቱ 1 ሰዓት ነው። እንዲሁም ደግሞ እድሜያችሁ 13 ዓመት ከሆነ መግባት ያለባችሁ ከምሽቱ 2 ሰዓት ነው ማለት ነው። እንዲሁም ደግሞ እድሜያችሁ 14 ከሆነ ወደ ቤት መግባት ያለባችሁ ከምሽቱ 3 ሰዓት ነው ማለት ነው። እንዲሁም ደግሞ እድሜያችሁ 15 ከሆነ ወደ ቤት መግባት ያለባችሁ ከምሽቱ 4 ሰዓት ነው። እድሜያችሁ ደግሞ 16 ዓመት ከሆነ ወደ ቤት መግባት ያለባችሁ 5 ሰዓት ነው ማለት ነው። እድሜያችሁ ደግሞ 17 ዓመት ከሆነ ወደ ቤት መግባት ያለባችሁ እኩለ ሌሊት አካባቢ ነው። እንዲሁም ደግሞ እድሜያችሁ 18 ዓመት ከሆነ ወደ ቤት መግባት ያለባችሁ ከሌሊቱ 8 ሰዓት ነው። እድሜያችሁ ደግሞ 19 ዓመት ከሆነ ወደ ቤት መግባት የነበረባችሁ ከሌሊቱ 9 ሰዓት ነው ማለት ነው። እንዲሁም ደግሞ እድሜያችሁ 20 ከሆነ ምንም አይነት ሊሚት የለባችሁም ማለት ነው። እስቲ እናንተ ስንት ሰዓት ነበር ወደ ቤት የምትገቡት? ኮመንት ላይ መጻፍ እንዳረሱ። ስለ ራሳችሁ በጣም ብዙ ነገር ማወቅ የምትፈልጉ ከሆነ ፎሎ ማድረግ እንዳይረሳ።